ሰላም እንዴት ናችሁ? የቆንጆ ማዕድ ቤተሰቦች፣ ዛሬ በቆንጆ ማዕድ የምናዘጋጀው ይህ የምታዩትን የአትክልት ሾርባ ነው። የአትክልት ሾርባውን ለማዘጋጀት የሚያስፈልጉን አትክልቶች ሽንኩርት፣ ድንች፣ ቆስጣ ወይ ጎመን ማድረግ ትችላላችሁ። እንዲሁም ካሮት ነው። በቆስጣውና በጎመኑ ምትክ ብሮኮሊ መጠቀም ትችላላችሁ። የጋለ ድስት ላይ ኦሊቭ ኦይል አደረኩኝ። ሽንኩርቱን በደንብ ካበሰልን በኋላ ወደ ቀጣዩ ግብአት እንሄዳለን። ሰብስክራይብ ማድረግ ብትጀምሩ ካሁኑ ደስ ይለኛል። ላይክም አድርጉት። በብዛት ቪዲዮዎችን የምታዩት ሰዎች ሰብስክራይብ ያላደረጋችሁኝ ናችሁና ቪዲዮን እየወደዳችሁት እያያችሁት ለምን ሰብስክራይብ እንደማታደርጉ የገባኝ አይደለም። እየተጫናችኋት ደውሏል ፕሊዝ። እርድ ጨመርኩኝ። ያው ከለሩ ትንሽ የሎ ነገር እንዲሆን ስለፈለኩኝ እንደ ኦፕሽናል ነው፣ አለመጠቀም ትችላላችሁ። በዚህ መልኩ እርዱና ሽንኩርቱ አንድ ላይ እናዋህደዋለን እና በቀጣይ ደግሞ ምን መስራት እንዳለብኝ ኮመንት ከፈለጋችሁ ጻፉልኝ። ኮመንት አምነባለሁ በደንብ። ካሮት ጨምራለሁ። አሁን የተፈቀፈቀ ካሮት። እዚህ ጋር ካሮቱን እንደ ፍላጎታችሁ ነው። ትላልቅ ሳይዝ መጠቀም ትችላላችሁ። እኔ ካሮት እንደዚህ አክቹሊ የበሰለ ካሮት ብዙም ስለማልወድ እንዲህ ተፈቅፍቆ ሲሆን ግን ኖቲሰብል አይደለም ምግብ ውስጥና እንደዛ አሪፍ ነው ብዬ ስለማስብ ነው የተፈቀፈቀ ካሮት የተጠቀምኩት። እናንተ እንደምትፈልጉት አይነት ቅርጽ ተጠቅማችሁ መጠቀም ትችላላችሁ። በደንብ ይሄንን ካበሰለም በኋላ ቀጣይ ቆስጣውን እንጨምራለን ማለት ነው። እኔ ቤት ያለኝ ቆስጣ ስለሆነ ነው። ጎመን መጠቀም ትችላላችሁ፣ ብሮኮሊ መጠቀም ትችላላችሁ። በጣም ነው ከለሩ የሚያምረው። ድንች እናደርጋለን። በደንብ እናዋሃዳቸዋለን። ሰብስክራይብ አድርጉ እባካችሁ፣ አሳድጉት፣ ቻናሉን አሳድጉት። የተለያዩ ምግቦችን አብረን እናዘጋጃለን። እናንተም ኮሜንት አድርጉልኝ። ስለ ምግብ ያላችሁን አስተያየት ከየት እንደምታዩም ኮሜንት አድርጉልኝ። በጣም ነው የምወዳችሁ። በአጭር ጊዜ ውስጥ እንደዚህ ሰብስክራይብ እንዲኖረኝ ስላደረጋችሁኝ፣ አሁንም ግን አብራችሁኝ ሆኑ። ድፍን ምስር እናደርጋለን። በዚህ መልኩ እናዋህደዋለን። ከዛ በመቀጠል የፈላ ውሃ ነው የምንጨምርበት ማለት ነው። የፈላውን እንዲጨምረን ከዋህድነው በኋላ እንዲተከተክ እንተወዋለን ማለት ነው። እንደዚህ ከፈላ በኋላ ከተከተከ በኋላ ትናንሾቹ መኮሮኒ ተጠቀሙት። እናንተ ትላልቁንም የገላችሁንም ቤት ኤኒ ስታርች የሆነ ነገር መጠቀም ትችላላችሁ። ነጭ ሽንኩርትና ዝንጅብል፣ 4 ነጭ ሽንኩርት፣ 4 ፍሬ ነጭ ሽንኩርት ነው። ጨውና ቅመማ ቅመሞች ጨመርኩኝ። ቅመማ ቅመሞቹን ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። በጣም ሚጥም በቃ እንዴት ልበላችሁ፣ ለጉንፋን የሚሆን ለቅዝቃዜ የሚሆን እንዲሁም ብርታት ለሌለው ሰው ጠንካራ ለመሆን የሚያስፈልገው ሾርባ ነው። ይህን ሾርባ ሰርታችሁ ስጧቸው። በጣም ነው የሚጥመው። እናንተም ሞክሩ። በዚህ መልኩ ደርሷል። በጣም ጣፋጭ፣ ከለሩም የሚያምር በቃ በጣም የሚጥም ሱፕ ነው የሰራነው ዛሬ። በዚህ መልኩ ደርሶልናል። ስለተከታተላችሁ አመሰግናለሁ። ወዳችኋለሁ።